ሰሞኑን ሶሻል ሚዲያ ላይ እያያችሁት ያለው በዘር የሚባል አፕሊኬሽን አለ እና ብዙ ኮንቴንቶችን እያየው ነበር። ላይክ የሰሩት የገንዘብ መጠን እንዴት ዊዝድሮ እንደሚያደርጉም ጭምር እና ብዙ ሰው ዲኤም ያደርግልኛል። ስቲል አንዳንዶቹ ሪፈራል ይልኩልኛል፣ ሌሎቹ ደግሞ ብንሰራው ያዋጣናል ወይ ብለው ጠይቀውኛል። በሰዓቱ እኔ ኪውሪየስ ስለነበርኩ የተወሰነ ዲግ ማድረግ ነበረብኝ። የአብዛኞቹ ጥያቄ እዚህ ላይ ኮንቴንት እንድሰራላቸው ነው። አፕሊኬሽኑ ልጅት ካልሆነ ያው ጊዜያቸውን ማጥፋት አይጠበቅባቸውም። ሰው በዚህ ቪዲዮ ይህን አፕሊኬሽን ተጠቅማችሁ ሪሊ ገንዘብ መስራት ትችላላችሁ ወይም ያዋጣሉ የሚለውን ብሬክዳውን እያደረግኩ አሳያችኋለሁ። ሰው የበዘር አፕሊኬሽን ተጠቃሚዎች በየቀኑ የስፖርት መዝናኛዎችን አፕሎድ ስለሚያደርጉ ብቻ ገንዘብ እንደሚከፍል የሚናገር የሶሻል ሜሴጂንግ ፕላትፎርም ነው። ተጠቃሚዎች አንድን ኮንቴንት ሼር ሲያደርጉ ገንዘብ የማግኘቱ ሀሳብ አዲስ ነገር አይደለም። እንደ ፌስቡክ እና ቲክቶክ ባሉ ሌሎች ፕላትፎርሞች ላይ ሲሰራ አይተናል። ችግሩ ግን አብዛኞቹ አዳዲስ የሶሻል ሚዲያ ፕላትፎርሞች በቂ ትኩረትና የተጠቃሚ ወይም ዩዘር ቤዝ ስላላገኙ ብዙውን ጊዜ ከክፍያ ጋር ይታገላሉ። ስለዚህ ፕላትፎርም ማወቅ ያለባችሁን በጣም አስፈላጊ ነገሮች እንመልከት። ላይክ ገንዘብ የምታገኙበት ሜትድ፣ ዊዝድሮዋል ፕሮሰሱን እና በስተመጨረሻም ምን አይነት ነገር ውስጥ እየገባችሁ እንደሆነ በተሻለ ሁኔታ እንድትረዱ ጥቅሞቹንና ጉዳቶቹን እናያለን። እንደ ዩዘር ወይም ተጠቃሚ አካውንት ክሬት እንድታደርጉና ከእግር ኳስ ወይም ከማንኛውም ኢንትረስትድ ከሆናችሁበት ስፖርት ጋር የተያያዙ አንዳንድ ፖስቶችን ሼር ማድረግ ይጠበቅባችኋል እና እድለኛ ሆናችሁ ቫይራል ቪዲዮ ካላችሁ ቪዲዮ በሚያገኘው የእይታ ብዛት ክፍያ ታገኛላችሁ። ተጠቃሚዎች የሚያገኙት ገቢ በነጥብ መልክ ይከፈላሉ እና ትሬሽሆልድ ላይ ሲደርስ ክፍያ መጠየቅና በፔፓል ወይም ክሪፕቶ ከረንሲ ክፍያ ማግኘት ይችላሉ። በአሁኑ ጊዜ ሁለት ዋና ገቢ የምታገኙባቸው መንገዶች አሉ። የመጀመሪያው ቫይራል ሊሆኑ የሚችሉ ኮንቴንቶችን ክሬት ማድረግ ነው። ስፖርት ላይ ቤዝ ያደረገ የሶሻል ሚዲያ ፕላትፎርም እንደመሆኑ መጠን ከስፖርት ጋር የተያያዙ አጫጭር የቪዲዮ ክሊፖችን ሼር ስታደርጉና ቫይራል ሲሆኑ በ1000 እይታዎች $0.30 ይከፈላቸዋል። ተጠቃሚዎች የተወሰነ ፎሎወር ሌቭል ላይ እንዲደርሱ ወይም ሞኔታይዝ ለመደረግ የተወሰነ ኢንጌጅመንት ከሚጠይቁ ሌሎች ፕላትፎርሞች በተለየ በዘር ላይ ሁሉም ሰው ከመጀመሪያው ጀምሮ ገቢ ያገኛል። ይህ ማለት አካውንት ክሬት ካደረጋችሁ በኋላ ማድረግ የሚገባችሁ ኮንቴንቶችን ክሬት ማድረግ ወይም ከስፖርት ጋር የተያዙ የቪዲዮ ክሊፖችን ሼር ማድረግ መጀመር ብቻ ነው። ሁለተኛው እርን የምታደርጉበት ሜትድ በዘር የሪፈራል ፕሮግራም አላቸው። ሌሎችን ወደ አፕሊኬሽኑ ሪፈር ስታደርጉ ተጠቃሚው የእናንተን ኮድ በመጠቀም አካውንት ክሬት ሲያደርግ ወደ 0.15 የሚሆን $1 እንደ ቦነስ ፖይንት ታገኛላችሁ። የሪፈራል ፕሮግራሙ ላይ ገቢያችሁን ለማሳደግ በጣም ፈጣኑና ቀላሉ መንገድ ነው። አካውንት ክሬት ካደረጋችሁ በኋላ የእናንተን ሪፈራል ሊንክ ለማግኘት በቀላሉ የፕሮፋይል ሴክሽን ውስጥ ትገቡና እርን የሚል ኦፕሽን ታገኛላችሁ። ለመምረጥ አማራጮችን ታያላችሁ። ሪፈራል የሚለውን ሰሌክት አድርጉና የሪፈራል ኮዱን ኮፒ ማድረግ ወይም ሶሻል ሚዲያ ላይ ለጓደኞቻችሁ ሼር ማድረግ ትችላላችሁ። የዚህ የሪፈራል ፕሮግራም ከዚህ የበለጠ ሪዋርዲንግ ነበር። መጀመሪያ ላይ በአንድ ሪፈራል $0.30 ነበር፣ ግን ወደ $0.15 ቀንሷል እና ጊዜ እያለፈ በሄደ ቁጥር ሊቀንስ የሚችልበት እድል አለ። ሌሎችን ሪፈር ለማድረግ እያሰባችሁ ከሆነ ይህን ካወቃችሁ በኋላ ብትጀምሩ ጥሩ ነው ብዬ አስባለሁ። ኦን ዲ አዘር ሃንድ ለተጠቃሚዎች አፑን ከጫኑ በኋላ ቢያንስ ለ5 ደቂቃዎች እንዲያሳልፉ የሚያስችል ሌላ የሪዋርዲንግ ስኪም አላቸው። እኔ 5 ደቂቃዎችን አሳልፌ 100 ነጥቦችን አግኝቻለሁ። በአፕሊኬሽኑ ላይ ጊዜ ማሳለፍ ወዲያውኑ ወዳላችሁ ባላንስ የሚገባ ሪዋርድ ወይም ሽልማት ይሰጣችኋል። ግን ሽልማቱን የምታገኙት ለመጀመሪያ ጊዜ አፑን ስትጠቀሙ ብቻ ነው። በኋላ ላይ ተጨማሪ ገንዘብ አገኛለሁ ብላችሁ እንዳትጠብቁ። እንዴት መጀመር ይቻላል የሚለውን እኔ ከዛ በፊት ስለ ዲፋንስ በኤአይ የተጎላበተ ኢንሳይቶች ያሉት ዲሴንትራላይዝድ ስለሆነው የክሬተርስ ፕላትፎርም ልንገራችሁ። 100% ኤአይ ፍሬንድሊ ነው እና ኤአይ ስለተጠቀማችሁ ብቻ አካውንታችሁ ባን አይደረግም። በሌሎች ፕላትፎርሞች ላይ አንዴ ባን ከተደረጋችሁ የምታገኙት አሴት ፍሪዝ ሊሆን ይችላል ከስተመር እስከ ማጣት ድረስ። ዲፋንስ ግን ከዚህ በተቃራኒ ነው የሚሰራው። ኢንፋክት በሌላ ቦታ ባን ተደረጋችሁ ቢሆንም ይህ ፕላትፎርም አካውንታችሁን ባን አያደርገውም እና በሌሎች ፕላትፎርሞች ላይ መስራት የማይችሉ ክሬተሮችን ራሱ ይቀበላል። አሁን ላይ የዲፋንስ ኤአይ ቻትቦት ልክ 24/7 ለእናንተ የሚሰራ ሪል ቻተር እንደማለት ነው። ሙሉ በሙሉ በምታደርጉት ነገር ላይ ፎከስ ማድረግ ትችላላችሁ። ላይክ ኮንቴንት መፍጠር እና ከኢንስታግራም ከቲክቶክ ወይም ከሌላ ማንኛውም ፕላትፎርም ትራፊክ ማምጣት ሊሆን ይችላል። ከዛ ሰዎች አንዴ የእናንተ ዲፋንስ ፔጅ ላይ ሲገቡ የኤአይ ቻት ቦቱ ሌላውን ነገር ቴክ ኬር ያደርገዋል። ላይክ ቻት ማድረግ፣ ኢንጌጅመንት መፍጠር እና ኢቨን ከእናንተ አድናቂዎች አውቶማቲክሊ ገቢ እንድታገኙ ያግዛችኋል። ቴንክስ ቱ ዲስ ኤአይ ቻቲንግ የሆነ ክሬተር ጆይን አድርጎ ኦቨርናይት $3000 በላይ የሰራበት ሁኔታ ነበር። በእንደዚህ አይነት ኤአይ ፓወር ፕላትፎርም ገቢ ማግኘት የምትፈልጉ ከሆነ ሊንኩን ከታች ዲስክሪፕሽን ውስጥ አስቀምጥላችኋለሁ። አካውንት ክሬት ለማድረግ የመጀመሪያው ስቴፕ የበዘር አፕሊኬሽንን ከፕሌይ ስቶር ወይም አፕ ስቶር ላይ ዳውንሎድ ማድረግ ነው። ዋንስ ዳውንሎድ ካደረጋችሁት በኋላ የእናንተን ዲቴል ተጠቅማችሁ አካውንት ክሬት ታደርጋላችሁ።
ከዛ የምትፈልጉትን መምረጥ ነው እና ኢንትረስትድ የሆናችሁበት የስፖርት አይነት ካለ ለዚህ ምክንያቱ ሲስተም ውስጥ ከተመዘገባችሁ በኋላ እንደዚህ አይነት ፖስቶችን ለእናንተ ያሳያል። ቀደም ሲል እንዳልኳችሁ ሁሉም አዳዲስ ተጠቃሚዎች አውቶማቲክሊ ክሬተሮች ናቸው። ከስፖርት ጋር የተያያዙ ኮንቴንቶችን ክሬት በማድረግ ወይም አጫጭር ቪዲዮችን ሼር በማድረግ በቀጥታ ከሲስተሙ ገንዘብ ማግኘት መጀመር ይቻላል። ከዛ ያው ቫይራል እንዲሆን ተስፋ ማድረግ ነው። እዚህ ጋር ገቢው በቪዲዮዎች ብቻ ሊሚትድ የሆነ አይደለም። እይታዎቹ የሚፈልገውን ቁጥር እስካገኙ ድረስ ከፎቶዎችም ጭምር ገቢ ታገኛላችሁ። መቼስ እንዴት ፖስት ማድረግ እንዳለባችሁ ታውቃላችሁ። ወደ ዊዝድዋል ፕሮሰሱ እንሄድ። ዝቅተኛው ማውጣት የምትችሉት አማውንት $10 ነው። ትልቁ ኢሹ አሁን ዊዝድዋል ፕሮሰሱ በጣም የማይሆን ነው። ትሬሽሆልድ ላይ ስትደርሱ ፕላትፎርሙ ላይ ወዳለው ኦፊሻል በዘር አካውንት ክፍያ ለመጠየቅ መልእክት መላክ ይኖርባቸዋል። የዊዝድዋል በተን የትም ቦታ የለም። በቀጥታ ለአድሚኒስትሬተሩ መልእክት መላክና የክፍያ ጥያቄያችሁን ከክሪፕቶ አድራሻችሁና ማውጣት ከምትፈልጉት መጠን ጋር ማቅረብ አለባችሁ። ክፍያውን ለማግኘት ተጠቃሚዎች 48 ሰዓታት መጠበቅ እንዳለባቸው ይናገራሉ። እስቲ ራሳችሁን ጠይቁ። ብዙ ተጠቃሚዎችን ለማሳደግና ለማሰባሰብ እቅድ ያለው ፕላትፎርም እንዴት ስታንዳርድ የሆነ የዊዝድዋል ሜትር ሊኖረው አይችልም? በአሁኑ ጊዜ እየተጠቀሙበት ባለው በጣም አንፕሮፌሽናል በሆነ ሚንስ ለስንት ተጠቃሚዎች ማኑዋሊ መክፈል ይችላሉ? እንደኔ ጊዜያችሁን እዚህ ላይ እንድታጠፉ አልመክራችሁም። ፕሌይ ስቶር ላይ ገብታችሁ ብታዩ ጥሩ የሆነ ሪቪው ታገኛላችሁ፣ ግን አብዛኞቹ የተከፈለባቸው ናቸው። የአፕ ዴቨሎፐሮች ተጠቃሚዎች በፕላትፎርማቸው ላይ እምነት እንዲኖራቸው ለማድረግ የሚጠቀሙበት ኮመን የሆነ ትሪክ ነው። በአጭሩ ስለ በዘር ፖዚቲቭ ሊባሉ የሚችሉ ነገሮች አሉ። አፕሊኬሽን ሎድ ሲያደርግ ያለው ስፒድ ፈጣን ነው። ተጠቃሚዎች የሆነ ኮንቴንት ሼር ሲያደርጉ ክፍያ እንደሚያስገኙ ብዙ ፕላትፎርሞች በሰርቨር ኦቨርሎድ ምክንያት ያላቸው ሎዲንግ ስፒድ ዝቅተኛ ነው። ግን በዘር ላይ ያለው ሁኔታ ይህ አይደለም። በሌላ ኮንዲሽን ያላቸው የሪፈራል ፕሮግራም ተጠቃሚዎች ጊዜ ሳያባክኑ እርን ማድረግ እንዲችሉ ያስችላል። ይህን ቪዲዮ በምሰራበት ጊዜ ስለ ፕላትፎርሙ ሌሎች ብዙ ኔጌቲቭ ነገሮች አሉ። ዊዝድሮ ለማድረግ በኦፊሻል አካውንታቸው ፕራይቬትሊ መልእክት መላክ ይኖርባቸዋል። ይሄ ፕሮሰሱን በጣም ቀርፋፋና እርግጠኛ ያልሆነ ያደርገዋል። ፕላስ ዊዝድሮ ለማድረግ መድረስ ያለባችሁ ትሬሽሆልድ $10 መሆኑ አንለስ ብዙ ሰው ሪፈር አድርጋችሁ ካልሆነ በስተቀር ብዙ ጊዜ ይወስድባቸዋል። የበዘር አፕ ለሞኔታይዜሽን ገና ፕሮፐር የሆነ የፔመንት ሜተድ የሌለው ግን እንደ ኢንስታግራም እና ፌስቡክ አክት እያደረገ ያለ ፕላትፎርም ነው። ተጠቃሚዎች ኮንቴንቶችን ሼር ሲያደርጉ ክፍያ እንደሚያገኙ ቃል መግባት አንድ ነገር ነው። ለዊዝድዋል ደግሞ ዌል ዲዛይን የሆነ ሲስተም መኖሩ ሌላ ነገር ነው። አፕሊኬሽኑ እኮ በኋላ ሊከፍላችሁ ይችላል፣ ግን እኔ ባየሁበት ፐርስፔክቲቭ እንደዚህ አይነት ጊዜያችሁን የሚፈልጉ ብዙ ፕላትፎርሞች አሉ። ምን እንደምታስቡ እስቲ ኮሜንት ላይ አሳውቁኝ። ያዋጣናል የምትሉ ሰዎች ብትሆኑ። ታንክስ ፎር ዋቺንግ። በሚቀጥለው እንገናኝ። ፒስ